ሃይ ሰላም ናችሁ ወይ? እንዴት ናችሁ? ምን አስብኩኝ፣ አንዳንዴ በህይወታችን ብቻችን የምንሆንበት ጊዜ አለ። አንዳንዴ ለእግዚአብሔርን በመታዘዝ አንዳንዴም ለእግዚአብሔር ባለመታዘዝ በራሳችን መንገድ ስንሄድ ብቻችን የምንሆንበት ጊዜ አለ። እግዚአብሔር ግን እንደ ሰው አይደለም። ብዙዎቻችሁ በህይወታችሁ አይታችሁ ይሆናል። ቃል እግዚአብሔር ላይ የዮናስን ታሪክ ታስታውሳላችሁ። ዮናስ እግዚአብሔር ለሰጠው ሚሽን እምቢ ብሎ ወደ ሌላ ስፍራ ሄደ። ከዛ በራሱ አቅም በሰዎች ኃይል እና በቤተሰብ በጓደኛ በዘመድ በገንዘብ በማንኛውም በምድራዊ ኃይል ሊወጣ የማይችልበት የሞት ነገር ውስጥ ገባ። ታስታውሳላችሁ። የአሳ ሆድ ውስጥ ገባ። ይሄ እውነተኛ ታሪክ ነው። አንዳንዶች ባያምኑም እውነት መስለው ባይቀበሉም ክርስቲያን ያልሆኑ ሰዎች ማለት ነው። እዛ ጋር ሊደርስ የሚችለው እግዚአብሔር ብቻ ነው። ከእግዚአብሔር ውጪ ማንም ሊደርስ አይችልም እዛ ጋር። ከዛ ዮናስ የአሳ ሆድ ውስጥ 3 ቀን ከቆየ በኋላ በስተመጨረሻ ማንም ሊያድነው እንደማይችል አውቆ ወደ እግዚአብሔር የጸለየውን ምዕራፍ 2 ላይ በዜማ ቁጭ ብሎ እናገኛለን። ከዛ የተናገረው ቃል በጣም ይገርመኛል። እኔን ሊያድን የሚችል እኔን ሊታደግ የሚችል ከእግዚአብሔር ውጪ ማንም የለም አለና ደህንነት ከእግዚአብሔር ዘንድ ነው፣ የሚያስመልጠኝ የሚያድነኝ እግዚአብሔር ብቻ ነው አለ። ምናልባት ይህን መልእክት የምናገርበት ምክንያት ዙሪያችሁ ልክ እንደ ዮናስ አሳ ሆድ ውስጥ እንደነበረ ጨለማ የሆነባችሁ ሰዎች፣ ማን ያድነኛል የምትሉ ሰዎች ወደ እግዚአብሔር ብቻ ጩ። ወደ ቤተሰብ፣ ወደ ዘመድ፣ ብር ወዳለው ሰው ሳይሆን ወደ እግዚአብሔር ጩ። አሳውን አዞ ወደ ዳር እንዲተፋ ያደረገው እግዚአብሔር እናንተንም ደግሞ ከገባችሁበት እንድትተፉ ያደርጋል። እኔ ይህን በሕይወቴ ተምሬያለሁ። እግዚአብሔር ከብዙ ነገር ሲያወጣኝ በዚህ ዕድሜ አይቻለሁ። እግዚአብሔር ታዳጊ ነው። እግዚአብሔር አዳኝ ነው። የዮናስ አምላክ ዛሬም የኛም አምላክ ነው። ተባረኩ። ቀናችሁ ብሩህ ይሁን። ሳምንታችሁ የተባረከ ይሁን።